አይደላችሁ። በመጽሐፍ ቅዱስ ውስጥ ያሉ ታላላቅ ሰዎች ሁሉ ይህ ዝምታ አጋጥሟቸዋል። ለምሳሌ ዮሴፍን ተመልከቱት። በጉድጓድ ውስጥ በእስር ቤት ውስጥ ለ13 ዓመታት እግዚአብሔር አብሮት አልነበረም። ዝም ይጮሃል፣ ዝምታ ብቻ። ኢዮብን ልጆቹን፣ ሀብቱን፣ ጤናውን ሲያጣ ለምዕራፋት እግዚአብሔር ዝም ብሎት ነበር። ዳዊትን እንኳን እንመልከት። እግዚአብሔር አምላኬ ሆይ ለምን ተውከኝ ብሎ ጮሆ ነበረ። ኢየሱስ ራሱ በመስቀል ላይ እነዚህን ቃላት ተናግሮ ነበር። ታዲያ እግዚአብሔር ለምን ዝም ይላል? 5 ምክንያቶችን እንመልከት። ምክንያት 1፣ እምነታችሁ እየተፈተነ ነው። እስቲ አስቡት፣ ሁሉም ነገር ጥሩ ሲሆን ማመን ቀላል ነው። ጸሎት ሲመለስ፣ ሕይወት ሲስተካከል ማመን አያስቸግርም። ነገር ግን እግዚአብሔር ዝም ሲል፣ መልስ ሳያገኙ ሳምንታት፣ ወራት፣ ዓመታት ሲያልፉ ያን ጊዜ ነው እምነታችን የሚፈተነው። አንደኛ ጴጥሮስ ምዕራፍ 1 ከቁጥር 7 እንዲህ ይላል፣ የእምነታችሁ መፈተን በእሳት ከሚፈተን ከሚጠፉ ወርቅ ይልቅ የከበረ ሆኖ ይገኝ ዘንድ ነው ይላል። አንድ መምህር ፈተና ሲሰጥ ዝም ይላል። ተማሪዎቹ መልሱን እንዲያገኙ ነው እንጂ ስለጠላቸው አይደለም። እግዚአብሔርም ዝም ሲል እምነታችን እየተፈተነ ነው ማለት ነው። እንዲያድግ ነው እንጂ እንዲጠፋ አይደለም ማለት ነው። ምክንያት 2፣ በቃሉ ላይ እንድትታመኑ እያስተማራችሁ ነው። በስሜት ሳይሆን በቃሉ እንድትታመኑ ማለት ነው። አንድ ትንሽ ልጅ አባቱን እጁን ይዞ በጨለማ መንገድ ሲሄድ አስቡ። አባቱ ዝም አለ። ልጁ አባዬ አለህ ብሎ ይጠይቃል። አባቱ አዎ ልጄ እጅህን ያዝኩህ እኮ እኔ ነኝ ይሏል። ነገር ግን ልጁ አሁንም አያየውም። የሚሰማው የአባቱን እጅ ብቻ ነበረ። ያ በቂው ነበር? ለመሄድ በቂ ነው ብላችሁ ታስባላችሁ? ሁለተኛው ቆሮንቶስ ምዕራፍ 5 ቁጥር 7 ላይ በእምነት እንመላለሳለን እንጂ በማየት አይደለም ይላል። እግዚአብሔር ለምን ዝም ይላል? ምክንያቱም ቃሉ እንደ አባት እጅ ነው። በጨለማ ውስጥ እንኳን ቢሆን አጥብቀ እንድትይዘው ይፈልጋልና ማለት ነው። ምክንያት 3፣ እግዚአብሔር ከኋላ እየሰራ ነው እናንተ ባታዩት እንኳን። ይህ በጣም አስፈላጊ ነው። እግዚአብሔር ዝም ሲል ስራ ፈቷል ወይም ደግሞ ስለኛ እያሰበ አይደለም ወይም ስለኛ እየተጨነቀ አይደለም ማለት አይደለም። ብዙ ጊዜ ከፍተኛ ስራ እየሰራ ያለው ዝም ሲል ነው። ዮሴፍ በእስር ቤት ሳለ እግዚአብሔር ዝም አለው። ነገር ግን ከኋላ የግብፅ መንግስትን እያዘጋጀ ነበረ። ፈርዖን ህልም እንዲያይ እያደረገ ነበረ። የጽዋ ጃንደረባ ዮሴፍን እንዲያስታውሰው እያዘጋጀው ነበረ። አስቴር በዙፋን ላይ ሳለች እግዚአብሔር ዝም አለ። ስሙ በመጽሐፍ ውስጥ እንኳን አልተጠቀሰም፣ ግን ከኋላ ዳኛቸውን እያዘጋጀ ነበረ ማለት ነው። ስለዚህ እግዚአብሔር ዝም ሲል ምናልባት እርሱ ለእናንተ ሲል በጣም እየሰራ ነው ማለት ነው። ምክንያት 4፣ እግዚአብሔር አስቀድሞ ተናግሯል በቃሉ ውስጥ ማለት ነው። አንዳንድ ጊዜ እግዚአብሔር ለምን ዝም ይላል ብለን እንጠይቃለን። ነገር ግን አስቀድሜ መልሼዋለሁ፣ መጽሐፍ ቅዱስን ከፍተህ አንብብ ይለናል። ህይወታችሁን የሚመራ ቃል ያስፈልጋችኋል። ቃልህ ለእግሬ መብራት ነው ብሎ እንደጻፈው መዝሙረኛው ማለት ነው። መጽናኛ ያስፈልጋችኋል። አትፍሩ እኔ ከናንተ ጋር ነኝ ብሎ እንደተናገረ ትንቢተ ኢሳይያስ ምዕራፍ 41 ቁጥር 10 ላይ ማየት እንደምትችሉ። የወደፊቱ ማወቅ ትፈልጋላችሁ፣ እኔ የምመክረውን አውቃለሁና የመጨረሻው ተስፋ ሰጣችኋለሁ ይላል። ምናልባት እግዚአብሔር ዝም አላለም፣ ምናልባት አስቀድሞ መልሱን ሰጥቶናል። እናንተ ግን መጽሐፍ ቅዱሳችሁን አልከፈታችሁም ሊሆን ይችላልና ማለት ነው። ምክንያት 5፣ እግዚአብሔር ዝም የሚለው ጎል ይቀድልህ ሲል ነው። ከልጁ ሞት በኋላ የነበረውን ቅዳሜ አስቡት። ኢየሱስ ተቀብሯል፣ ደቀ መዛሙርቱ ተደብቋል። እግዚአብሔር ዝም አለ፣ ምንም ነገር አልተከሰተም። ቅዳሜ ሙሉን እግዚአብሔር ዝም አለ። ሰዎች አበቃ፣ ሁሉም ተስፋ ጠፍቷል አሉ። ነገር ግን እሁድ ጠዋት መጣ። የእግዚአብሔር ዝምታ የተሸፈነ አይደለም። የእግዚአብሔር ዝምታ እየተዘጋጀ ነው። እርሱ ዝም ሲል ምንም እየሰራ አይደለም ማለት አይደለም። ትንሣኤ እየተዘጋጀ ነው ማለት ነው። ታዲያ እግዚአብሔር ዝም ሲል ምን እናድርግ? 5 ተግባራዊ ነገሮችን አድርጉ። የመጀመሪያው መጽሐፍ ቅዱስን ክፈት። አዲስ መልእክት አትጠብቅ፣ አስቀድሞ የተነገረህን አንብብ። ሁለተኛው አምነ መጸለይን ቀጥል። ምንም ስሜት ባይኖርህም መጸለይ አታቋርጥ። እምነት ስሜት አይደለም። ሶስተኛ የታመኑ አማኞች ህብረት ፈልግ። በብቸኝነት አትሂድ፣ በማህበር ውስጥ ሁን ማለት ነው። አራተኛ ያለፈ እግዚአብሔር ታማኝነትን አስታውስ። ምስክርነትህን ጻፍ። ከዚህ በፊት የረዳህን ጊዜ አስታውስ። አምስተኛ ታገስ፣ እግዚአብሔር አይዘገይም፣ ፍጹም ጊዜውን ይጠብቃልና ማለት ነው። ስለዚህ ይህን አስተውሉ። የእግዚአብሔር ዝምታ አለመኖር አይደለም። የእግዚአብሔር ዝምታ መተው አይደለም። የእግዚአብሔር ዝምታ እየተዘጋጀ